እንኳን በጎቹን ቀብሮ አስፈልቼበት እንዲሁም ሲደበድበኝ አይልም። እንግዲህ የማይለቀኝም ደግሞ እሱን አባት ተብሎ እንጀራ አባት እኮ እንደዚህ እንኳን ይማታም እኮ እንግዲህ የማይገለኛል ወይ ድሌ ነው ወይ ድሌ ነው። ምናለ ባልተውን ውሃ ሆኜ በቀረው ወደ አባቴ ነው የምሄደው። እሺ ወይ ድሌ ነው ወይ እኔም በስነ ስርዓት አልጠብቅ ወይ ድሌ ነው። አንቺ ብሪቱ ሰላም አድርሽ። ምን ነው ውቃቤ እንደራቀው ሰው ብቻሽን የተነጋገርሽ ምን ውቃቤ ያለ ብለህ ነው? ምን አለ ብለህ ነው? በማን እንደሆነ ስቶኝ ምን ሆነሻል? አረንስ ምን ደህንነት አለ ብለህ ነው? እኔ ምን ትኩን አላየኸው? አረ ዛሬ እስከነጋማ አላየሁት። ምን ነው ምን ሆኗል? አባቴ የኔት ነው የምፈልገው? የትኛው ነው የምፈልገው? ይኖራል እንጂ ተዚህ ከተቀየው የተዳ ወንድም አለም እየፈለገው ማይደል ሊገለው አሁን የትሽ የምፈልገው ሊገለው የገንዘብ አበራኩን ከፋይ ነው የሚገለው። አንቺ ሊገለው ማይደል አሁን በዚህ እየፈለገው የገዛ ልጅ እያወቀው ወንድም አለም እያወቀው ራህ ጭካኔ ማይደል ያለው። ቆይ ምን አይነት ጥፋት ቢያጠፋ ነው ይኛ ቀበሬቱ በጎችን አስወልቶ እሱም ወንድም አለም እየፈለገው ማይደል እና ወንድ ልጅ ሊገለው ቢጨንቀኝም አይደል አሁን አላየሁም። አሁን እሱን በፈልገው ማጣሁት። ኧረ እኔ ሳላየሁት ነው። አንቺ የትየልፈልገው አደራን ካገኘሁ ወደ እንደው ደብቀው እንደው አደራህን በእኔስ በእስኪ ካገኘሁት እና እኔ ትተሽ ነው እንጂ ፈልጊ ነው። ኧረ እኔማ ልፈልገው እንጂ በየቀየው እየፈለጉ በዛ በጫካውን በወንዙም ልፈልገው እጅ እስኪ በሱ አይታሪ እናንተ ሰው የገዛ ልጁን ይገል አገር ምድሩን በጥጦ አላስቀምጥ ያለ ሰው ደግሞ ለብሎ ደግሞ ልጁ ጋር መጣና እናንተ እውነቷን እኮ ነው። እንኳን ቀበሮ አስበልቶበት አይደለም ባገኘው በሰከረ ቁጥር አይደል እናንተ ልጅ ደቅቶል የሚገለው እንኳን ቀበሮ አስበልቶ እንዴት አርዶ አይደል የሚበለው። እጅራ ታርጋት እንጂ ሚስ ቤት ሆኜ ምን አለኝና አቺ ብሪቱ አርቃልኛ ብሪቱ ጠብቅኛ ብሪቱ ከበደ የኛም በጎች አይታችኋል? ኧረ እኔ ሳላየኋቸውም ምን ነው እንደው ከእናንተ ጋር አብረው አልተደበለቁ? ኧረ እኔም አላየኋቸውም። ጠፍተው ነው እንዴ? አዎ ጠፉኝ እኮ። አይድል እድሌ ነው። አሁን አባት እንዴት ነው የሚያረግህ? እድሌ ነው ይገለኛል። እንግዲህ መግደል ብቻ ነው። ካገኘማ መች የሚለቅ ነው። አንተ እንደው ከእናንተ በጎች አልተደበለቁ? ኧረ የለም። እኔም አሁን ባቤ እኮ ሰዶኝ ወደ ቤት እየሄድኩ እኮ ነው። አንተማ ታድለሃል። እኔ እንጂ የኔ አባት ቢሆን ሲምር ነበር። እሱማ መች የሚለቅ ነው። አንድየውን እንኳን እንደዚህ አጥፍታቸው ነውና በማሰብ እናሳልፍበት እኮ እያስሮጥ እኮ ነው አንድ ቀን የሰደደ። አዎ ይገለኛል። ያው ምን ነው ማረግሽ? ኧረ ተው እንግዲህ ምን ታረጋለህ? እንግዲህ መሞት ብቻ ነው እንጂ እንደው ካያቸው እንድነግረኝሽ
ኧረ እኔማ ካየኋቸው እነግርሃለሁ። አሁን ወደ መስኩኛ አህያ ጠፍታ እኮ መፈልግ መኔ ብዙ ካየኋቸው እነግርሃለሁ። እባክህን አደራህን እንደው እባክህን ለቀዩ በሞላ ካገኘኋቸው እነግርልሃለሁ። እሺ በቃ እየተጠነቀቅን በልሽ አደራህን። እሺ እሺ እኔማ ካየኋቸው እነግርልሃለሁ። አይደል እንግዲህ አባትማ እንዴት አድርጎ የሚረቅህ አይ እንኳን እሱ ልጅ አላደረገኝ አልተጎዳህም? ደህና ነህ? ወንድም አለም ሳላገኘህም አላገኘኝም። ሚስቴ እንኳን አላገኘህ እድሌ ነው። ያገኘኝማ ይገለኛል። እድለው ምን አባቴ ነው ማለት ቆይ አንተ ስላለ በደህና ብትጠብቅ እኔ እኮ አላየኋቸውም። እና ጨዋታንም ትተህ ምናለ ብትጠብቃቸው ወንድም አለም ቢያገኝ ምንድን ነው የሚያደርግ? ምን አለ ለነሱ አታስጨንቀኝ። እድሌ ነው። አሁን እሺ አባቴ ነው ማድረግ የታደርግ? እሺ ምን ላድርግ ታባ? እኔም እኮ ጨነቀኝ። አንተስ በሌላ ብትጠብቅ ሁሌም ደብደብ ሳልሰለችህ እኔማ የሰለቸኛል እኮ ነው። እሱንም እያወቅኸው ምን አለ አንተ ሳር እንደው የትሪ ነው አሁን እሱን አባቴን አድርግ። ደግሞ እዚህ መጥተህ ቤት ተቀምጠሃል እንደ ደህና ሰው። ወንድም ማለት ተረጋጋኝ። ምን አባቱን የምረጋጋው? አንቺስ ቢሆን እዚህ ጋር ተቀምጦ ቤት በጎችን ለቀበሮ አስመጣ እዚህ መጥቶ ሲቀመጥ ታውቃለህ። አንተም አውቆ እንደማያስበላችሁ ታውቅም አይደል? ኧረ እዛ ካዳሙ ተራ ጋር ተቀምጦ እያወራ ጫካ ሰዱ አስበላችሁ እንጂ ያውቃውቅ የለም ባቤ እንዲሁ አንተ ብትደብድብ ሁሌ ብትገረፍ እንደው አስበህ ወንድም ማለት ተረጋጋኝ። ተው አውቆም አላስበላችሁም አይደል? እሱስ ልጅም አይደል? አትግልኝ ና ብያለሁ። ወንድም ማለት ተው አንተን ውሃ ብዬ እንደ አባቴ ጉድጓዱ ውስጥ ካልከተትኩ እኔ አይደለሁ። አዎ እኔ አደፍረስ አይደለሁ። እንዲሁ ዝንት አለም ያልኩህ ሰው በወለደው ልጅ አይጠቀም። እንዲሁ ሁለት ፍሬ በግ መጠበቅ ያታል። እህሉን ስትበለውማ እንግዲህ አሁን ሊበላ ነው ሊበላ ራበኝ እንጀራ ስጪ ብሎ ነው አይደል ሊበላኝ ይመጣል። ወንድ ብለሽ ሙተሽ ደግሞ አሁን ለሱ እህል ቆርሰ ትሰጪው አንቺ ነው። አሁን ለሱ እህል ቆርሰ ትሰጪው ጨቅላማ አይደለ እሱ ምን ያድርግ ነው ወደዚህ ወንድም ማለት ነው እንጂ ተረጋጋ ነው ወደዚህ ብያለሁ። አትመጣም ምን በሷ ጀርባ ይልቅ ሰልታድን ነው ልታድን ነው ንገረኝ። እሱ አልታድን ነው አታድነኝ ደግሞ ይመልስልኝ። ተው እንጂ ልጅህም አይደል ወንድም ማለት ተው እንጂ ምን እንዲሁ አንተ ዝወልድ ብናልም ዋውነ ብትቀርባል። ይሄ የኔ ልጅ ነው እንዴ? ይሄ የኔ ሽንት አይደለም ያውሬ ሽንት እኮ ነው። ሰው መሰለሽ ወይ? ለመሆኑ ምን አበስተር ነው ያስፈላችሁ? እኔ እኮ አላየኋቸውም አለ ደግሞ አትመልስልኝ ብያለሁ። እንዲሁ አናትህን ሰንጥቄ እንዳልጥል አትመልስልኝ። አላየኋቸውም ምን እየጠበቅን ማታያቸው? ምን ጨዋታው እዛ ብዩን ነው ስትጫወት፣ ይሄ እንደ ድቢውን ስትጫወት ስትዛለል ስትራገጥ ነው ኳስ ጥብጥቦሽ እዚህ ጥብጥቦሽ እንደዚህ ስትጫወት ነው እንጂ ወንድም አለ ማለት ሰብራ ከክፋይ አይደለም። ግርም ይከፍል ነገር እንዲህ መድኃኒዓለም አራቱን ከሁለት ይከፈል እና በቃ አሁን የሆነ ሆኗል። አይመለስም አይደል? በቃ እሱን ተው አታስጨንቀው። እንዲሁ ከነማን ጋር ነው ግን ደግሞ ከዛ ከእንደሾው ልጅ ጋር አትቁም ብዬሽ አልነገርኩህም? በቃ ተው ልጁን አታስጨንቀው። አንቺን ነው ሰባብሬ የምጥልሽ። አንቺ ነሽ እንዲሁ ይሄን ወንድሙን አግኝተሽ ሙተሽ ዝንተ አለምሽን እንትን ነው ወንድም አለም ካንተ ውጭ እሱስ ማን አለው? ይሄን ብሎማ ነው አንድ ፍሬ ወንድሜ አንድ ፍሬ ልጅ ነው ብዬ ዝንተ አለሙን እንትን ብለው ባባብለው ጊዜ እንትን ያለ አይጨክንብኝም ብሎ። ቆይ እሱስ ምን ሊያደርግ ምን ያደርግ? አሁን
እና እንዴት እና በግብ ይሁን ጠብቆ ይብላ እንደዛ ነው የምትይው? አንቺ ማምረሽ እንደዛ ነው የምትይው? አንቺ ነሽ እንግዲያማ በጎችን ዝም ብለህ ትተህ በቃ አትጨናነቅ፣ ከኩታረው ጋር ዋል ተጫወት እንዴ ከፋ እያልሽ አንቺ ነሽ እንትን የምትይው? እንዴ ወንድም አለ ምንስ በጎች ቢበሉ ደስ ብሎኝ ነው እና ነው እንጂ እንግዲያ ታዲያ ለምንም አልቆጥረው ብለሽ እና ዛሬ የሆነ ሆኗል። አንዴ ያው በጎችን ምን መልሳቸው ነን አሁን በቀር እናንተ ምን አለ እኔ እለፋለሁ እሰራለሁ እናንተ ቁጭ ብላችሁ ትበላላችሁ። ምን አለባችሁ? ምን አለባችሁ? ምን የምታመጣው ነገር ሳለ አንቺ ዝም በይ ነግሬሻለሁ። የሱን ቁጫ ያንቺ ላይ እንዳልወጣ በቀር አይጎልባችሁ አይረባችሁ አንድ ቀን እናንተ እኔ እኮ ሆዳችሁ እንዳይጎል እኔ መከራ ማይ ሆዳችሁ አይጎል በጉብ ይበላ ባይበላ ምናችሁ ተነከበክ እንዲሁ አንተ ልጅ ምን ባደርግ ነው የሚሻል? እንዲሁ አሁን አራት ከሁለት ከፍ ይልጣል ወይስ እንደዚህ በሙሉ የምታመጣው ነገር ሳለ ብለው እንጂ ልጅ ነው ቀቅለ መብላት ነው የቀረ። ገና አርጀ ነው መብላት ገና የውጭ ገና የውስጥ ገና ብለ ያወጣሉ ነው ወደዚህ ቢያንስ ብለው ካልልጅህም አይደል ቀቅለ ብለው ቀዩ ሰው ሲሰማ ምንድን ነው የሚል ልጅ አይደል አንተ ቆይ ምን ታደርግ ትባል አንተ እንዲሁ ብላርግ ንገረኝስ ምን ላርግ ንገረኝስ መልስልኝ እንጂ ምን ይዘጋል አትመልስልኝ ምን አባል አርግ እኮ ነው ምን ላርግ ምን አባል አርግ አራት ግን ተርተር ይላል ቆይ ወንድም ማለት ምን ጠይቅ ተርተር አንቺ ዝም በይ እንደው አሁን ከሱ ጋር ነው ጉዳይ ዝም በይ ተርተር ይልጣል ወይ የውስጥ ገላህን በውጭ ላድርገው ልገለባብጡ ምን አትመልስልኝ መልስልኝ እንጂ እንዳትመልስልኝ አላልከኝ በቀር አንተ ምን አባ መልስልኝ ያምርብህ የምትመልስልኝ አዳት ግን ወርጅ ግን አንተ ልጅ ምን ሆነሃል? ምን ነው አንተ ተረጋጋ እንጂ ምኑን ተረጋጋው? ረጋ ብል እንጂ አንተ ተው እንጂ እንዴት ዋ አንተ ሁሌ እንዴት ነው በዱላ የምታል? ለዚህ ምኑ ነው እንትን የምለው አንተ ይገዛልኝ አንተ ተረጋጋ አንተ ነው በዚህ በላ ጉጅም ከላ ንሳ አንተ እንዲያበል እንጂ አንተ ምን ነው ይገዛልሽ ምን እንደው እንትን አልከው ወንድም አንተ ተረጋጋ ከሆነ ምን እንደባላው ጋብል እንጂ ሰው መሰለኝ ሰው እኮ አይደለም እና ረጋ ብል የኔ ልጅ ጣላት ነው እንጂ እውነት የኔ ልጅ ነው እሺ ረጋ ብል እንዴት ይገዛልሽ እንግዲህ አንተ እንደው የቀዩ መነጋገር ያልተው ምን አባቱ እሱን እንዴ ቢሞትስ ምን ይጠቅማል ቢሞት አሁን ተው እንጂ አማትበል እንጂ በለም አንተ ሂድ አንተ ወዲያ ምት አንተን አርጅ ስጋህልን ለሞራ በልሰጠው ነው አይደለም አዎ በቃ አንተ ረጋ በል እንጂ አንተ ሰው መሰል ለነገሮች ትይግልኝ እንደው ትይግልኝ ተጀገረሽ ያውሬ ሽንት ነው እንጂ የሰው ሽንት ነው አሁን እኔ ነኝ ወለሩ ሰው መሰል አንተ ሰው መሰል እንደው አንዳንዴ እኮ ያጋጥማል ተው እንጂ ዝንት አለሙን እንዴት አንተ አልሸጣትም እያልኩኝ አልሸጣትም እችንማ አልሸጣትም እያልኩኝ ስንትን ስልክርም ለአውሬ ለቀበሮ መጫወቻ ሲያደርግ እናንተ ተረጋጋ እንጂ አሁን የገዛ ልጅ እንደው አንተ እንዴት እንዴ አንድ ስሜታዊ ሆነ አንድ ቦታ ብመተው ቢሞትስ ምን ይጠቅመን ይጎይተን እንዴ ባልጠብቅ እሱ ቢሞት እዚሁን ልጅ የለኝም ብዬ ባልጠብቅ ተው እንጂ አንተ እንዴት ነው የዚህን ታክል ጭካኔ የገዛ ልጅ እኮ ክላማ እና የፍቅር ነው ተረጋጋ እንጂ ቆይ